ምስራቅ ሚዲያ ኔትወርክ አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት ዓለምን በነዳጅ ጥም እንድትቃጠል እያደረጋት ነው። በጦርነቱ ምክንያት የዓለም የነዳጅ ስርጭት ጉሮሮ የሆነውን የሆርሙዝ ወሽመጥ የዘጋችው ኢራን ይህ እርምጃዋ በተለይም ኢኮኖሚያቸው ያን ያህል የሆኑ ሀገራት የቀን ጨለማ ውጧቸዋል። በተለይም እንደ ኢትዮጵያ ያሉ የደለበ መጠባበቂያ እጃቸው ላይ የሌላቸው ሀገራት የነዳጅ ጥሙ አላስኬድ አላላውስ ብሏቸዋል። ለመሆኑ ይህን መሰል ዱብዳ ይህን መሰል የነዳጅ ጥም ዓለማችን ገጥሟት ያውቃል? እንዳስሰዋለን። አብራችሁን ቆዩ። ምስራቅ ሚዲያ ኔትወርክ ለዓለም የነዳጅና ኃይል አቅርቦት መሰረት የሆነው የሆርሙዝ ወሽመጥ መዘጋት የሀገራትን ምጣኔ ሀብት ወዳልተጠበቀ ቀውስ እየወሰደው ይገኛል። አንድ ወር ባለፈው የኢራን ጦርነት ምክንያት የተከሰተው ምስቅልቅል ዓለም በአውሮፓውያኑ 1970 ከገጠማት ቀውስ የባሰ ሊሆን እንደሚችል ምልክቶች መታየት ጀምረዋል። በአውሮፓውያኑ በ1970ዎቹ መላው ዓለምን ያናወጠው የነዳጅ ቀውስ በምን ምክንያት ነበር የተከሰተው? አሁን ከተከሰተው የነዳጅ እጥረት ጋርስ እንዴት ይነጻጸራል? እንየው። የነዳጅ ዝውውር ባለሙያ ላርስ ጃንሰን እንደሚናገሩት አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በ1970 ከተስተዋለው የምጣኔ ሀብት ቀውስ የረዘመ ጊዜ ሊወስድ የሚችል ነው። የዓለም አቀፉ የኢነርጂ ኤጀንሲ ዳይሬክተር ፌዝ ቢሮል ዓለም በታሪክ ያልታየ የኢነርጂ አቅርቦት ችግር እየገጠማት ነው ሲሉ ማስጠንቀቂያ ሰጥተዋል። በ1970 ካየነው የአሁኑ የበለጠ ሰፊ ነው። የነዳጅ ዋጋ እጅጉን ጨምሯል። ሩሲያ ዩክሬንን ከወረረች በኋላ ከታየው በባሰ ሁኔታ የተፈጥሮ ጋዝ ዋጋም ንሯል በማለት ለሚዲያ አስረድተዋል። የሆርሙዝ ወሽመጥ መዘጋት ዓለም አቀፍ የሸቀጥ ዝውውርና ንግድን የሚያውክ ቢሆንም እንኳን አሁን ያለው ዓለም ከዚህ ቀደም በተሻለ ፈተናዎችን መቋቋም የሚችል ነው ብለው የሚከራከሩ ባለሙያዎችም አሉ። በ1970ው የነዳጅ ቀውስ ምን ተከሰተ? የአውሮፓውያኑ 1970 የነዳጅ ቀውስ ከአሁኑ በእጅጉ የተለየ ነበር። የዚያን ጊዜው የነዳጅ ቀውስ ሆን ተብሎ በተወሰደ የፖሊሲ ለውጥ የተከሰተ ነበር ሲሉ የምጣኔ ሀብት ባለሙያዎች ያስረዳሉ። በአውሮፓውያኑ ጥቅምት 1973 ላይ የአረብ ነዳጅ አምራቾች በአሜሪካ ወገን ባሉ ሀገራት ላይ ማዕቀብ ጥለው ነበር። በመካከለኛው ምስራቅ በእስራኤልና በአረብ ሀገራት መካከል በተከሰተው የዮም ኪፑር ጦርነት ወቅት እስራኤልን የደገፉ ሀገራት ላይ የተወሰደ እርምጃ ነበር። የአረብ ሀገራት የፖሊሲ ለውጥ በእስራኤል ደጋፊ ሀገራት ላይ የነዳጅ ምርት ማዕቀብ መጣልን ያካተተ ነበር። በወራት ውስጥ የነዳጅ ዋጋ በ4 እጥፍ ጨምሮ ነበር ሲሉም ይናገራሉ ባለሙያዎቹም። በከፍተኛ መጠን ነዳጅ ይጠቀሙ የነበሩ ሀገራት የነዳጅ ክምችት ቆጥበውና ከፋፍለው ለመጠቀምም ተገደዋል። የተፈጠረው ዓለም አቀፍ የምጣኔ ሀብትና የፋይናንስ ቀውስ ዘላቂ ጫና ያሳደረ እንደነበረም ይናገራሉ። በኩዊንስ ዩኒቨርሲቲ አጥኚ የሆኑት ዶክተር ቲራናን ሄኒ እንደሚናገሩት የነዳጅ ዋጋ መጨመር በመላው ዓለም የዋጋ ንረትን አስከትሏል። ስለዚህ ንግድ እየተቀዛቀዘና የስራ አጥነት መጠን እየጨመረ ነው ይላሉ። በተለያዩ ሀገራት የስራ ማቆም አድማዎች እንዲካሄዱ መነሻ እንደሆነ ጠቅሰው ማህበራዊ መስተጋብርን እያወከ አለመረጋጋትን የፈጠረና ኑሮን ለመግፋት እየታገሉ ያሉ ሰዎች ህይወት የበለጠ ያመሰቃቀለ ነው ብለዋል። በአውሮፓውያኑ ከ1973 እስከ 1975 ድረስ ባሉት ዓመታት አሜሪካና ዩናይትድ ኪንግደም የምጣኔ ሀብት ቀውስ ገጥሟቸዋል። የቴድ ሂል ወግ አጥባቂ መንግስት በ1974 የወደቀውም በዚሁ ምክንያት እንደሆነ አይዘነጋም። አሁን የተፈጠረው የነዳጅ ቀውስስ ምን ይመስላል? አሜሪካና እስራኤል ኢራን ላይ ጦርነት መክፈታቸውን ተከትሎ የሆርሙዝ ወሽመጥ መርከቦችን እያሳለፈ አይደለም። ይህም ከባህረ ሰላጤው ሀገራት የሚነሱ የነዳጅ የጋዝና የሌሎችም ሸቀጦችን ዝውውር አስተጓጉሏል። ከዓለም 1/5 የነዳጅ አቅርቦት የሚተላለፈው በሆርሙዝ ወሽመጥ በኩል ነው። ፕሬዚዳንት ዶናልድ ትራምፕ ነዳጅ በወሽመጡ በኩል እንዲተላለፍ የተለያዩ ጥረቶች አድርገዋል። የአሜሪካ አጋር ሀገራት የጦር መርከቦች ወደ ሆርሙዝ ወሽመጥ እንዲልኩ ትራምፕ ጥሪ አቅርበዋል። ኢራን መርከቦችን የማታሳልፍ ከሆነ የከፋ ጥቃት እንደሚሰነዘርም ዝተዋል። የነዳጅ ዝውውር ባለሙያው ጆንሰን እንደሚሉት ከአንድ ወር በፊት
ከባህረ ሰላጤው ሀገራት የተነሳ ነዳጅ በተለያዩ ሀገራት የነዳጅ ማጣሪያ የደረሰው በቅርቡ ሲሆን ይህ ዝውውርም በቅርብ ጊዜ ውስጥ የሚገታ ይሆናል። የሆርሙዝ ወሽመጥ ነገ ቢከፈት እንኳን አሁን የምናየው የነዳጅ እጥረት ይባባሳል፣ የኃይል አቅርቦት ዋጋ ይጨምራል፣ ቢያንስ ከ6 እስከ 12 ወራት የዋጋ ንረቱ ይቀጥላል ይላሉ። የአሁኑ የነዳጅ ቀውስ ከ1970ው የከፋ ሊሆን ይችላል ወይ ተብለውም ሲጠየቁ የክሪስቶል ኢነርጂ ዋና ኃላፊ ዶክተር ካሮል እንዲህ ብለዋል። አሁን ያለው የዓለም የነዳጅ ገበያ ከ1970ው በተለየ የተሰባጠረ ነው። ጥቅም ላይ እየዋለ ያለው የነዳጅ መጠን መቀነሱን ያስረዳሉ። የነዳጅ ዋጋ ቢጨምርም ቀውሱ ከዚህ ቀደሙ ጋር ሲነጻጸር የከፋ እንደማይሆን ያምናሉ። ከፍተኛ መጠን ያለው የነዳጅ እጥረት እያስተዋልን ነው። በቅርብ ጊዜ ታሪክ ውስጥ ከፍተኛው ሊባል የሚችል ነው። ሆኖም የዓለም ገበያ በ1970 ከነበረው አሁን ጠንካራ ነው ይላሉ። አሁን ያለው የነዳጅ ገበያ የተሰባጠረ ነው። ነዳጅን ብቻ አማራጭ ከማድረግ የተሻለ አካሄድም አለ። ድንገተኛ ነገር ሲከሰት ለመቋቋም ዝግጅትም ተደርጓል ሲሉም ያክላሉ። በናቲክስ ሲአይቢ የጥናት ኃላፊ የሆኑት ጆኤል ሃንኮክ እንደሚናገሩት በ1970 የነበረው የነዳጅ ማዕቀብ ያደጉ ሀገራት ላይ ያነጣጠረ ነበር። እነዚህ ሀገራትም የነዳጅ ቀውስን ለመቋቋም ፖለቲካዊ አቅም ነበራቸው። አሁን የተፈጠረው የነዳጅ ቀውስ በአንጻሩ ታዳጊ ሀገራትን የሚጎዳ ነው። እነዚህ ታዳጊ ሀገራት ቀውሱን ለመቋቋም የገንዘብ እንዲሁም ተቋማዊ አቅም የላቸውም ሲሉ ባለሙያው ያስረዳሉ። በ1970 ከነበረው በተለየ አሁን ላይ የነዳጅ ቀውስ ከኢነርጂ ቀውስ ጋር የሚዛመድ መሆኑንም ይጠቅሳሉ። አሁን ከተፈጠረው ምስቅልቅል መውጣት የሚቻለው ጦርነቱ ሲቆም መሆኑንም ያስረዳሉ። በኩዊንስ ዩኒቨርሲቲ አጥኚ የሆኑት ዶክተር ቴራኒን ሄኒ በበኩላቸው አሁን ላይ ዓለም ምጣኔ ሀብትን በተሻለ መንገድ መገንዘቡንና በርካታ ሀገራት የነዳጅ ክምችት ያላቸው መሆኑን ያስረዳሉ። ችግሩ የጎላ የሚሆነው ሲራዘም ነው። ይህም የወደፊቱን ጊዜ ያጨልመዋል። የተሻለው መፍትሄ የሚሆነው ግጭቱ በአፋጣኝ ቆሞ ወደ መረጋጋት መመለስ ነው ይላሉ። ምስራቅ ሚዲያ ኔትወርክ